a lot of money out of your music? Money. I mean, how much is a lot of money to you? Yeah, that's a good question. Have you made, say, millions of dollars? No. የሰው ልጅ በጭቃ ውስጥ ቢወለድም እንደ ጽጌረዳ አበባ አሸብርቆ መውጣት ይችላል ይላል የጥንቱ አባባል። I don't have that type of richness. My richness. ዛሬ በታሪክ መዝገብ ውስጥ ስሙ በወርቅ ቀለም የተጻፈውን የዓለምን ድሃና የተገፋ ሕዝብ አንደበት የሆነውን የጥቁር ሕዝብ ኩራት የሰላም መልእክተኛውን የቦብ ማርሌን ገድል ልንተርክላችሁ መጥተናል። ይህ ትረካ የደስታ ብቻ አይደለም፣ የከባድ መከራና የጥልቅ ሕመም ጭምር እንጂ። ዝግጁ ከሆናችሁ ወደ ጃማይካ ኮረብታዎች ወደ አንዲት መንደር እንጓዝ። ከዝግጅቱ ጋር እኔ ቴዎድሮስ ተሾመ አብሬያችሁ ቆያለሁ። የካቲት 6 1945 ዓመተ ምህረት ጃማይካ ውስጥ ናይል ማይል በሚባል ስፍራ አንድ ሕፃን ተወለደ። ስሙንም ሮበርት ኔስታ ማርሌ ያሉት። ይህ ሕፃን ገና ሲወለድ ጀምሮ የሁለት ዓለምን ፍጥጫ ውጤት ነበር። አባቱ ኖርቫል ማርሌ ይባላል። ነጭ እንግሊዛዊ መኮንንም ነበር። እናቱ ደግሞ ሴድላ ቡከር ትባላለች። የ18 ዓመት ጥቁር ጃማይካዊት ማለት ናት። ቦብ ሲወለድ የድህነትና የብቸኝነትን መጥፎ ጠረን እያሸተተም ነው ያደገው። አባቱ ኖቫል ቦብንና እናቱን ጥሏቸውም ሄደ። አባት የሌለው ልጅ ግማሽ ቤት ነው ይባላል። ቦብ ግን ግማሽ ቤት ሆኖም አልቀረም። እናቱ በችግርና በመከራ ውስጥም ልጇን በብቸኝነት አሳደገች። ቦብ በልጅነቱ በሁለት እሳት መሃልም ነበረ። ነጮች ጥቁር ነህ ብለውም ገፉት፣ ጥቁሮቹ ደግሞ ቀይ ነህ ብለውም አገለሉት። አህያ ቢወለድ በቅሎ አይሆንም እንዲሉ ቦብ የትኛው ወገን እንደሆነም ግራ ገብቶ ተቸገረ። በዛ በልጅነትም ልቡ እኔ የማን ነኝ የሚል ጥያቄ እንደ እሾህ ይወጋውም ነበር። አንድ ቀን ቦብ እንዲህ አለ፣ እኔ የማንም ወገን አይደለሁም፣ እኔ የእግዚአብሔር ነኝ። ይህ ንግግሩ የወደፊት ጥንካሬው ምንጭ ነበር። እናቱ ሴድላ የተሻለ ኑሮ ፍለጋ ቦብን ይዛ ወደ ዋና ከተማዋ ኪንግስተንም ተጓዘች። የገቡት ግን ትሬንች ታውን ወደሚባለው የድሆች ሰፈር ነበር። ትሬንች ታውን የቆሻሻ መጣያ፣ የረሃብና የጭቅጭቅ መናኸሪያም ናት። ነገር ግን ወርቅ የሚገኘው ከጭቃ ውስጥ ነው እንዲሉ ቦብ ሙዚቃውን ያገኘው እዛው ጭቃ ውስጥ ነበር። ምሽት ላይ በጨረቃ ብርሃን ከጓደኞቹ ጋር ሆነው በቆርቆሮና በከረጢት የሰሩትን ጊታር እየመቱ የልባቸውንም ሕመም በዜማ ይገልጡ ነበር። ቦብ በትሬንች ታውን ጎዳናዎችም ሲሄዱ ሆዱ በረሃብ ቢታጠፍም ልቡ ግን በሕልሙ ተሞልቶም ነበር። ዛሬ ባይኖረኝ ነገ ይኖረኛል የሚልም ጽኑ እምነት ነበረው። በዛ ጨለማ ሰፈር ውስጥም ቦብ ማርሌ የተባለው ፀሐይ ቀስ እያለችም ትወጣ ጀመር። ነገር ግን ሕይወት ለቦብ ቀላል አልነበረችም። የሚገጥመው ውርደት፣ የቆዳው ቀለም ያስከተለበትም ስላቅ እና የአባቱ አለመኖርም በልቡ ውስጥ ትልቅ ጠባሳ ጥሎ አልፏል። ያ ጠባሳ ግን በኋላ ላይ ለዓለም ሁሉ የሚተርፍ ጣፋጭ ዜማም ሆነ። የአንድ ዛፍ ጥንካሬው የሚታወቀው በነፋስ ሲወዘወዝ ነው ይባላል። ቦብ ማርሌ ገና በልጅነቱ በሕይወት ማዕበል ተወዘወዘ፣ ግን አልወደቀም። ይልቁንም ስሩን ወደ መሬት አጥብቆ ሰደደ። ቦብ በትሬንች ታወር መኖር ሲጀምር ሕይወት እንደ ብረት የጠነከረችም ነበረች። እናቱ ሴድላ ልጇ ትምህርቷ እንዲማር ብትፈልግም የድህነት ጅራፍ ግን ከቤቱ አልጠፋም ነበር። ቦብ መጀመሪያ ላይ ሥራ የጀመረው በብረት ቀጥቃጭነትም ነበር። አንድ ቀን ግን ብረት ሲቀጠቅጥ ፍንጣሪው አይኑ ላይ አረፈ። ያ ክስተት ለቦብ ትልቅ ምልክት ነበር። እጄ ብረት እንዲቀጠቅጥ አይደለም የተፈጠረው ጊታር እንዲመታ እንጂ ብሎም ሥራውን አቆመ። የማይመስልህም መንገድ አትከተል፣ መጨረሻው ቃጠሎ ነውና እንዲሉ ቦብ ወደ እውነተኛ ጥሪው ተመለሰ። በዛው ሰሞን ቦብ ሁለት ጓደኞችን አገኘ፣ ባኒ ዌለር እና ፒተር ቶሽ። ሦስቱም የድህነት ልጆች ነበሩ። ሦስቱ ወጣቶች ዘዌለርስ የሚለውን ቡድንም መሰረቱ። የመጀመሪያ ዘፈናቸውን ሲቀዱ ቦብ ገና ወጣት ነበር። ሲመርት ዳውን የተባለችው ዘፈናቸው በጃማይካ ውስጥ ከፍተኛ ዝናን አመጣች። ነገር ግን ዝናው እንጀራ አልሆናቸውም። ቦብ
አሁንም በባዶ እግሩ በትሬንች ታውን አቧራ ውስጥም ይመላለስ ነበር። በዚህ መሃል ነው እንግዲህ የህይወቱ ትልቅ ስጦታ የሆነችውን ሪታ አንደርሰንን ያገኛት። ሪታ ራሷ ዘፋኝ ነበረች። ቦብ ሪታን ሲያገኛት ልቡ በደስታ ተሞላ። ፍቅር ለድሃ ብቸኛው ሀብቱ ነው ይባላል። ቦብ ምንም አልነበረውም፣ ግን ለሪታ የሚሰጠው ንጹህ ልብ ነበረው። ሪታ ቦብን ስታየው ከፊቱ ላይ የነበረውን የብቸኝነት ጥላም ተረድታው ነበር። እንደ አውሮፓውያን አቆጣጠር በ1963 ዓመተ ምህረትም ሁለቱም ተጋቡ። ሪታ ለቦብ ሚስት ብቻ አልነበረችም፣ እናትም፣ እህትም፣ የሙዚቃ አጋርም ነበረች። ከጠንካራ ወንድ በስተጀርባ ጠንካራ ሴት አለች የሚባለው አባባል ለሪታ በትክክል ይሰራል። የቦብና የሪታ ህይወት አልጋ ባልጋ አልነበረም። የጃማይካ ፖለቲካ እንደ እሳት ይነድ ነበር። ረሃብ እና ስደት ቤታቸውንም ያንኳኳ ነበር። ቦብ ለተወሰነ ጊዜ ወደ አሜሪካ ሄዶ በፋብሪካ ውስጥም በሌሊት ሥራ ይሰራ ነበር። ያን የሚያደርገው ግን ለቤተሰቡና ለሙዚቃው የሚሆን ገንዘብ ለማግኘት ነበር። በዚህ ጊዜ ነው ቦብ ስለ ራስ ተፈሪያዊነት በጥልቀት ማጥናት የጀመረው። ጸጉሩን ማሳደግና ስለ አፍሪካ ነጻነት መዘመር ጀመረ። ሰው ስሩን ካላወቀ እንደ ደረቅ ቅጠል ነፋስ ይወስደዋል እንዲሉ ቦብ ስሩን አፍሪካ ውስጥም አገኘው። ሪታ የቦብን እምነት እና ህልሙን ተጋራች። ልጆቹንም መውለድ ጀመሩ። ቦብ ለልጆቹ ትልቅ ፍቅር ነበረው። ነገር ግን የጥቁሩ ህዝብ ስቃይና በጃማይካ የነበረው የፖለቲካዊ ግጭትም ቦብን በሰላም እንዲቀመጥ አላደረገውም። ቦብ በሙዚቃው ሰላምን ሊሰብክ ሲነሳ ጠላቶቹ በጨለማ ማሴር ጀመሩ። የቦብ ዝና ከፍ እያለ ሲሄድ አደጋውም አብሮ ታደገ። እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ ዘ ዌለርስ የተባለው ቡድን ተበታተነ። ጓደኞቹ ባኒና ፒተርም ጥለውት ወጡ። ዛፍ ብቻውን ቢቆም ነፋስ ይበልጠዋል ይላሉ አያቶቻችን። ነገር ግን ቦብ እንደ ዋርካ ጸንቶ ቆመም። ቦብ ማርሌ ኤንድ ዘ ዌልስ በሚል አዲስ ጉዞ ጀመረ። ካች ኤ ፋየር የተባለው አልበሙ ዓለምን አናወጠው። የቦብ ድምፅ ከጃማይካ ተሻግሮ ለንደን፣ ኒውዮርክና ፓሪስ ደረሰ። ቦብ ስለ ረሃብ፣ ስለ ፍቅርና ስለ አፍሪካዊ ነጻነት ሲዘምር የሰው ልብ ይነካ ነበር። ሰው በቃሉ ይታወቃል እንዲሉ የቦብ ቃላት እንደ መጽሐፍ ቅዱስም ይከበሩ ጀመር። ነገር ግን አይጥ በበላችበት ትመታለች እንደሚባለው ቦብ ሀገሩ ጃማይካን ቢወድም ሀገሩ ግን በፖለቲካ እሳት ትቃጠል ነበር። በዛን ወቅት ጃማይካ በሁለት ጎራ ተከፍላም ነበር። በአንድ በኩል ኤድዋርድ ሲያጋ፣ በሌላ በኩል ደግሞ ማይክል ማንሊ። ደጋፊዎቻቸው እንደ እባብና አይጥም ይፋጠጡ ነበር። የኪንግስተን ጎዳናዎች በደም ይጨማለቁም ነበር። ቦብ እኔ ለሰላም እዘምራለሁ ቢልም ፖለቲከኞቹ ግን ከኛ ወገን ካልሆንክ ጠላታችን ነህ አሉት። ቦብ በሁለት ስለት መሃልም ወደቀ። ታኅሳስ 3 ቀን 1976 ዓመተ ምህረትም ይህቺ ቀን በቦብ ሕይወት ውስጥ የጨለማ ቀን ነበረች። ምሽት ላይ ቦብ በቤቱ ውስጥም ልምምድ እያደረገ ነበር። ድንገት ማንነታቸውም ያልታወቁ ታጣቂዎችም ወደ ቤቱ ዘልቀው ገቡ። የጥይት ራት ሊያደርጉት ወሰኑ። ክፉ ሰው ቀን አይቆርጥም እንዲሉ ቤቱን በጥይትም ደበደቡት። ጥይቱ ቦብን ደረቱ ላይና እጁ ላይም አረፈ። ባለቤቱ ሪታም ጭንቅላቷ ላይ ተመታች። ጥይቱ ጸጉሯ ውስጥም ተቀረቀረ። የቦብ ሥራ አስኪያጅም በጽኑ ቆሰለ። ያቺ ሌሊት የጃማይካ ሙዚቃ የሞተባትም ይመስል ነበር። ነገር ግን እግዚአብሔር የፈቀደው እንጂ ሰው ያቀደው አይሆንም እንደሚባለው ቦብ ከሞት ተረፈ። ከሁለት ቀን በኋላ ስማይል ጃማይካ የተባለ ትልቅ የሰላም ኮንሰርት ተዘጋጅቶ ነበር። ቦብ ቆስሎ ደሙ ሳይደርቅ በፋሻ ተጠቅልሎ ወደ መድረኩም ወጣ። ሰዎች እንዴት በህመም ውስጥ ሆነ ትዘፍናለህ ብለውም ሲጠይቁት ቦብ እንዲህ አላቸው፣ ይህን ዓለም ለማጥፋት የሚጥሩ ሰዎች አንድም ቀን እረፍት አይወስዱም። ታዲያ እኔ እንዴት እረፍት ወስዳለሁ? ብርሃንን ማብራትን ያለብኝ አሁን አይደለምን? ይህ ንግግሩ የዓለት ያክልም የከበደ ነበር። ቦብ በዛ ህመም ውስጥም ሆኖ ለሕዝቡ ሰላምን ሰበከ። የገደሉት የፈለጉትን ሰዎችም ይቅርም አለ። ነገር ግን ያ የጥይት ጠባሳ በልብ ውስጥም ፍርሃት ሳይሆን
ትልቅ ኃላፊነት ማሳደረ። ከዛ ቀን በኋላ ቦብ ጃማይካን ለሱ አስተማማኝ እንዳልሆነችም ተረዳ። ሕይወቱን ለማዳንና ሙዚቃውን ለማስቀጠልም ሀገሩን ጥሎ ወደ ለንደን ተሰደደ። ሰው ካራካው አይናፍቅም ይባላል። ቦብ በለንደን ሆኖ ስለ ሀገሩና ስለ አፍሪካ በናፍቆት መዘመር ጀመረ። ስደት መራራ ነው፣ ግን ቦብ በለንደን ሆኖ ኤክሶደስ የተባለውን የክፍለ ዘመኑን ምርጥ አልበምም ሰራ። እንቅፋት ለሚችል ሰው መንሰላል ነው እንደሚባለው ግድያ ሙከራው ቦብን የበለጠ ጠንካራና ዓለም አቀፍ ተወዳጅ አደረገው። እንደ አውሮፓውያን አቆጣጠር በ1978 ዓመተ ምህረት ጃማይካ አሁንም በፖለቲካ ደም ትታጠብ ነበር። ወንድም ወንድሙን ይገድል ነበር። በዚህ መሃል ቦብ አንድ ትልቅ ውሳኔ ወሰነ። እኔ ልሞትም ቢሆን ወደ ሀገሬ እመለሳለሁ አለ። ለሀገሩ የማይሞት ሰው ከሞተ ይቆጠራል እንደሚባለው ቦብ የሞት ስጋቱን ወደ ጎን አደረገ። ዋን ላቭ የተባለውን ታሪካዊ ኮንሰርትም ተዘጋጀ። በሺዎች የሚቆጠሩ ሰዎች ተሰበሰቡ። በዛ መድረክ ላይ አንድ ተአምር ተፈጠረ። ቦብ እርስ በርስ የሚዋጉትንም ሁለት የፖለቲካ መሪዎችን ማይክል ማንሊንና ኤድዋርድ ሲያጋንን ወደ መድረኩ ጠራቸው። አንድነት የኃይል እናት ናት እንደሚባለው ቦብ የሁለቱንም እጅ አቆላልፎ ወደ ላይ ከፍ አደረገው። በዛች ቅጽበት ጃማይካ ተነፈሰች። ሕዝቡ በእንባ ታጠበ። ቦብ ሙዚቀኛ ብቻ አልነበረም፣ አውራጅ ነብይም እንጂ። በዚህ መሃል ስለ ቦብ ልጆች እስኪ እናውራ። ቦብ ልጆቹ የእግዚአብሔር ስጦታዎችም ናቸው ይል ነበር። ከባለቤቱ ከሪታና ከሌሎችም እናቶች ብዙ ልጆችን አፍርቷል። ዚጊ፣ እስጢፋኖስ፣ ሲዴላ፣ ዳይማን እና ሌሎች የቦብንም ፈር ተከትለውም አድገዋል። አንድ ተረት አለ፣ አንበሳ አንበሳን ይወልዳል የሚል። የቦብ ልጆችም አባታቸው የዘራውንም የፍቅር የሙዚቃ ዘርም በዓለም ላይ እንዲበቅል አድርገዋል። ቦብ ለልጆቹ ጊዜ ባይኖረውም በውስጣቸው ግን ትልቅ ማንነት ተከትሎም አልፏል። እንደ አውሮፓውያን አቆጣጠር በ1978ም ቦብ ማርሌ ለመጀመሪያ ጊዜ ኢትዮጵያ ገባ። በወቅቱ ንጉሱ ከስልጣን ወርደው በደርግ ተተክተውም ነበር። ብዙዎቹ ንጉሱ በሌሉበት ለምን ይሄዳልም አሉ። ነገር ግን ቦብ ሻሸመኔ ሲደርስ የተሰማው ስሜትም የተለየ ነበር። እዚህ የመጣሁት ለፖለቲካ አይደለም፣ ወደ መንፈሳዊ ቤቴ እንጂ። በሻሸመኔ መሬት ላይ ተንበርክኮ ሲጸልይ የአካባቢው ሰዎች ነጭ አባትና ጥቁር እናት ያለው ይሄ ስሙ የናኘ ዘፋኝ እንዴት ለኢትዮጵያ እንዲህ ይሰግዳል ብለውም ተገርመው ነበር። ነገር ግን ደስታና ሐዘን የአንድ ሳንቲም ሁለት ገጽታዎች ናቸውም ይባላል። ቦብ በዝናው ማማ ላይ ያለም አንድ መጥፎ ነገር ተከሰተ። ቦብ እግር ኳስ መጫወት ነፍሱ ነበር። አንድ ቀን ኳስ ሲጫወትም እግሩ ላይ ጉዳት ደረሰበት። ቁስሉ አልድንም አለ። ዶክተሮች ሲመረምሩትም አስደንጋጭ ነገር ነገሩት። ካንሰር ነውም አሉት። እግርህን ካልተቆረጥ መላ ሰውነት ይወረሳል ብለውም አስጠነቀቁት። ቦብ ግን እኔ ሰውነቴን አልቆርጥም፣ እምነቴም አይፈቅድልኝም አላቸው። አጥንቴን ለእግዚአብሔር ሰጣለው በሚል ጽኑ አቋም ያንን መራራ ሐቅም ተቀበለው። በሽታው በሰውነት ውስጥም እንደ እባብ ሲሰራጭም ቦብ ግን መዘመሩን አላቆመም። ሕመሙ እየጸናበት ሲሄድም በዓለም ዙሪያ የመጨረሻውን ጉዞም ጀመረ። በመድረክ ላይ ሲዘፍን የሚሞት አይመስልም ነበር። ነገር ግን ከጀርባው በሽታው ሰውነቱን እየበላው ነበር። የሰው ልጅ እንደ ጤዛ ነው እንደሚባለው የቦብ ጥንካሬ ቀስ እያለም እየከሰመ መጣ። እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረትም የቦብ የጤና ሁኔታ ክፉኛ እየተባባሰ መጣ። ያ በእግሩ ጣት ላይ የጀመረው ካንሰር አሁን ወደ አእምሮው፣ ወደ ሳምባውና ወደ ጉበቱም ተሰራጭቷል። ቦብ ግን አሁንም አልወድቅም ባይ ነበር። በመጨረሻ ኮንሰርቱ ላይም ሪደምፕሽን ሶንግ ሲዘፍንም ድምፁ የሰማይ መላእክትም ዜማ ይመስል ነበር። ራስህን ከነፍስ ባርነትም ነፃ አውጣ እያለ ሲዘምር የራሱ ነፍስም ከስጋው ለመውጣት እየተዘጋጀች እንደነበረ የታዘበ አልነበረም። ሻማ ከመጥፋቷ በፊት ደምቃ ትበራለች እንደሚባለው ቦብ በመጨረሻ ሰዓትም ከማንኛውም ጊዜ በላይ ደምቆም ታየ። በሽታው ከአቅሙ በላይ ሲሆንበት ወደ ጀርመን ሀገርም ሄደ። በዛ ቅዝቃዜ ውስጥ ለወራት ታከመ። ጸጉሩ ረገፈ። ያ ዝነኛ
ድሬዱን ተቆረጠው። ሪታ ማርሌ ከጎኑ አልተለየችም ነበር። በደስታ ጊዜ ሁሉም አለ፣ በመከራ ጊዜ ግን ሚስት ብቻ ትቀራለች እንደሚባለው ሪታ የቦብን ህመም ተጋራች። ቦብ በህመሙ መካከልም ሁል ጊዜ ወደ ምስራቅ ይመለከት ነበር። ኢትዮጵያ ለእርሱ የተስፋ ምድር ናት። ንጉሥ ኃይለ ሥላሴን እንደ መሲህ ያይም ነበር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውም የመጽሐፍ ቅዱስ ቃል የልቡ መዝሙር ነበር። ቦብ አንድ ቀን ወደ ኢትዮጵያ መጥቶ መኖር ይመኝ ነበር። ነገር ግን ሰው ያስባል፣ እግዚአብሔር ይፈጽማል ሆነና ምኞቱ ሳይሳካም ቀረ። ግንቦት 11 ቀን 1981 ዓ.ም ቦብ ከጀርመን ወደ ሀገሩ ጃማይካም እየተመለሰ ነበር። ነገር ግን መንገዱን መጨረስ አልቻለም። ማያሚ አሜሪካ ውስጥ ማረፈ። በመጨረሻው ሰዓትም ልጁ ዚጊ ማርሌን ጠርቶ አንድ ታላቅ ንግግር ተናገረ። ገንዘብ ሕይወትን ሊገዛ አይችልም። መኒ ካንት ባይ ላይፍ። እነዚህ ቃላት የቦብ የመጨረሻ ኑዛዜ ነበሩ። ሀብታም ማለት ብዙ ያለው ሳይሆን ለሰው የሚተርፍ ነው እንዲሉ። ቦብ በገንዘብ የማይገዛውን ፍቅር ለዓለም ትቶ አረፈ። ጃማይካ በለቅሶ ተናወጠች። የዓለም ሕዝብ በእንባ ታጠበ። የቦብ አስክሬን ወደ ትውልድ መንደሩ ናይል ማይል ሲወሰድም መንገዱ ሁሉ በሰው ተሞልቶ ነበር። መልካም ስም ከመቃብር በላይ ይወርሳል እንደሚባለው ቦብ ቢቀበርም ስሙ ግን ከፍ ብሎም ቀረ። አሁን ነው ነገሩ የሚከብደው። ቦብ ማርሌ በ1981 ሲያርፍም የተቀበረው በትውልድ ቦታው ጃማይካ ናይል ማይል ነበረ። ነገር ግን በ2005 እንደ አውሮፓውያን አቆጣጠር የቦብ ማርሌ ባለቤትም ሪታ ማርሌ በዓለም ዙሪያ መነጋገሪያ የሆነ ቦምብ ጣለች። ቦብ ማርሌ ሙሉ ሕይወቱን የሰጠው ለኢትዮጵያ ነው። የመጨረሻ ምኞቱም በኢትዮጵያ ምድር ማረፍ ነበር። ስለዚህ አስክሬኑ ጃማይካ ተቆፍሮ ወጥቶ ወደ ኢትዮጵያ ሻሸመኔ መወሰድ አለበት አለች። ይህ ንግግር ጃማይካውያንን አናወጣት። ጃማይካውያን ቦብ የሀገራችን ሀብት ነው፣ ኢትዮጵያ አትወስዱብንም በማለትም ተቃወሙ። የጃማይካ መንግሥት ሳይቀር ተደናገጠ። ሪታ ግን አላቆመችም። ቦብ የጃማይካ ብቻ አይደለም፣ የጥቁር ሕዝብ ሁሉ ነው፣ በተለይ ደግሞ የኢትዮጵያ ነው በማለት ተከራከረች። በ60ኛው የልደት በዓሉ እንደ አውሮፓውያን አቆጣጠር በ2005ም በኢትዮጵያ አፍሪካ ዩናይት በሚል ስያሜ ግዙፍ ኮንሰርት ሲዘጋጅ ሪታ የቦብን መንፈስ ወደ ኢትዮጵያ ለማምጣት ቆርጣ ነበር። ምንም እንኳ በፖለቲካዊና በሕዝብ ተቃውሞ ምክንያት አስክሬኑ እስካሁን ባይመጣም የሪታ ፍላጎት ግን አንድ ነገር አረጋግጧል። ቦብ ማርሌ በልቡ ኢትዮጵያዊ ነበር። ቦብ ማርሌ የኢትዮጵያ ሰንደቅ ዓላማም በዓለም አቀፍ ደረጃ የማስታወቂያ ሰሌዳ ባደረገው። ጃማይካዊ ሆኖ ሳለ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውንም የመጽሐፍ ቅዱስ ቃል የሙዚቃው መሠረት አደረገው። ዛሬ ቦብ ማርሌ የለም። ነገር ግን ኖ ውመን ኖ ክራይ ሲሰማ ዛሬ ሪታ እናስታውሳለን። ዋላፍ ሲባል እርቅ እናስባለን። ቦብ ለተገፉት ድምፅ፣ ለደከሙት ብርታት፣ ለጠሉባቸው ፍቅርም አስተምሮ አልፏል። አንበሳ ቢሞትም ግርማው አይጠፋም ይባላል። ቦብ ማርሌ የአንበሳ ልብ ነበረው። በድህነት ተወልዶ በችግር አድጎ በዓለም ላይ የሰላም አሻራውንም አኑሯል። ይህ ታሪክ እኛንም ያስተምረናል። ካለንበት ጭቃ ወጥተን ዓለምን ማብራት እንደምንችልም የቦብ ሕይወት ምስክርም ነው። የቦብ ማርሌ ነፍስ በሰላም ትረፍ። ትውልዱ ግን የዘመረለትን ፍቅር ተቀብሎ በሰላም ይኑር። ታሪኩን ስለተከታተላችሁን እናመሰግናለን። ሰላም ቆዩልን። የደውሏን ምልክት እየነኩ እና ሰብስክራይብ ያደረጉም ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልን።